ዘላለማዊና ጻድቅ የሆንክ የተከበርክና የተመሰገንክ በሰማይና በምድር አቻ ያልተገኘልህ የአባቶቻችን የአብርሃም፣ የይስሐቅ፣ ያዕቆብ አምላክ እግዚአብሔር ሆይ ሞገሳችንና ክብራችን ሆነ በፊት እንድንገኝ የረዳን እግዚአብሔር የዘላለም አምላክ ሆይ ክብር ላንተ ይሁን። እግዚአብሔር በፊት ያለን ስላበዛልን ጸጋ ምሕረትና ቸርነት በቤት ስላኖረን በምሕረት ብዛት እግዚአብሔር በቤት ያለን እናመሰግናለን። እግዚአብሔር አምላካችን ሆይ የሚሆነ ሁሉ ለክብር ይሁን። ጊዜና ሰዓቱን ላንተ ሰጠን፣ ሁሉ ለክብር ይሁን። በኢየሱስ ዘላለማዊና ጻድቅ ስም ጸለይን፣ አሜን። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ በድንቅ አጠራሪ የጠራን ልጆቹ ብሎ የመረጠን የማይገባንን ክብር የሰጠን በዓይኖቹ ሁል ጊዜ የሚመለከተን የሚረዳንና የሚያገዘን አምላክ አለን። እግዚአብሔር ይመስገን። በዛሬው ቀን አብረን የምንካፈለው የመልእክት ርዕስ በራእይ ምዕራፍ 1 ቁጥር 7 ላይ ያለውን ቃል አብረን እንካፈላለን። የመልእክት ርዕስ እነሆ ከደመና ጋር ይመጣል ይላል። የመልእክት ርዕስ እግዚአብሔር ቃልም እንደሚያስተምርም በራእይ 1 ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይኖች ሁሉ የወጉት ያዩታል ብሎ ይናገራል። ዓይኖች ሁሉ ያዩታል። ማንን? የወጉትን ያዩታል። ሞትን ድል ያደረገው አሸናፊው ጀግናው ኢየሱስ ተመልሶ ይመጣል። በክብር እንደ ተዋርዶ በምድር ላይ ወደ አባቱ ካረገ በኋላ አሁን ደግሞ በክብር ሲመጣ ዓይኖች ሁሉ የወጉት ዓይኖች ሁሉ ያዩታል ብሎ እግዚአብሔር ቃል ያስተምረናል። ጌታ ኢየሱስ ክርስቶስ አዎ ይምጣልን፣ ማራናታ እንላለን። ክብራችን ነው፣ የምንጠብቀው ተስፋችን። ከእርሱ ጋር ዳግም የሚመጣ ጌታ ኢየሱስ ክርስቶስ ብቻውን መጥቶ ብቻውን አይደለም የሚሄደው፣ ብዙ ሰዎችን ይዞ ወደ መንግስቱ ይወስዳል እና ከሱ ጋር ያመኑት ከሱ ጋር ጌታ ኢየሱስ በሚመጣበት ጊዜ ከእርሱ ጋር በምድር ያሉትን ብዙ ሕዝብን ሰብስቦ በመንግስቱ ከእርሱ ጋር እንዲኖሩ ያደርጋል። እግዚአብሔር አምላክ የተመሰገነ ይሁን። ያዩታል። የሰቀሉትና የገደሉት ሁሉ ዓይኖች ያዩታል። በምድር ላይ ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ይላል። ይጨነቃሉ። ድንጋጤ በምድር ላይ ይሆናል። ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ እነሆ በቶሎ እመጣለሁ ብሎ ቀኑን በቶሎ እንደሚመጣ አጭር እንደሆነ መምጫው ተናግሮን ነበረ እና በምድር ላይ ፍርሃትና ድንጋጤ ይሆናል ጌታ በሚመጣበት ጊዜ። ይህ ቃል የተጻፈ ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ፣ የወጉት ዓይኖች ያዩታል ብሎ የተናገረው ቃል በመጽሐፍ ቅዱስ 22 ጊዜ በመጽሐፍ ቅዱስ ውስጥ 22 ጊዜ ተጽፎ እናገኛለን። ጌታ ኢየሱስ ክርስቶስ በመጀመሪያ ዳግም ሲመጣ የሚመጣበት በመንፈስ አይደለም የሚመጣ። ጌታ የሚመጣ በግልጽ በአካል ይመጣል። በሚታይ ዓይኖች ሁሉ በሚያዩት በግልጽ በስውር ሳይሆን በመንፈስ ሳይሆን የሚመጣ በግልጽ በአካል ይመጣል። ወዳጆቹም ያዩታል፣ ጠላቶቹም ያዩታል። ወዳጆቹም ጠላቶቹም ያዩታል። ያመኑትም ያዩታል፣
የጠሉትን ያዩታል ጌታችን በክብር በደመና ሲመጣ። ጌታ ኢየሱስ ክርስቶስ በመጀመሪያ ወደዚች ምድር በመጣ ጊዜ እሱ ሁሉን ቻይነቱንና ታላቅ አምላክ መሆኑን በመጀመሪያ ተአምራቶችን ሰርቶ አሳያቸው። ሁሉን እንደሚችል ሁሉም ማድረግ እንደሚችል ውሃውን ወደ ወይን ጠጅ ለወጠ። ተአምራትን ሰርቶ አሳያቸው። እንደገና ሽባዎችን ፈወሰ። ሙታንንም አስነስቶ አሳያቸው። አጋንንትን አስወጣ። አጋንንትን ቀጥቅጦ አሳያቸው። ጌታ ኢየሱስ ክርስቶስ ለሰዎች ሁሉ ምሕረትን አሳያቸው። ምሕረትን የሚያሳየው እርሱን የምንከተል እርሱ የሚያደርገው የእሱን ባህሪ እርሱ እንደሚያደርገው የተናገረውን ያሳየነው እንድናደርግ ነው ጌታ የሚያሳየን ያለ። ለሐዋርያቶች ያሳየው ይሄን ነው። ምሕረትን አሳያቸው። ኃጢአተኞችንና ገዳዮችን ይቅር አላቸው። ፍቅርንም ገለጸላቸው። እግራቸውን አጠበ። ዝቅ ማለትን፣ ትሕትና ሂዩሚሊቲውን አሳያቸው። ጌታ ሆኖ እያለ ራሱን ዝቅ አድርጎ የደቀ መዛሙርቱን እግር ያጠበ ትሕትናንና ዝቅ ማለትን አሳያቸው። ካስተማራቸውም በኋላ የተከተሉትን በተራቡ ጊዜ መገባቸው እንጂ ራሱ ከመንጋ ከነሱ ሰብስበ ራሱን አልመገበም። የተራቡትን እሱ መገባቸው ይላል። ወገኖቼ ከዛ በኋላ ከመገባቸው በኋላ የሚተዳደሩበት የሚኖሩበትን የሚከተሉ የሚመራቸውን ሕግና ቃልን ሰጣቸው። ከዛ በኋላ ግን ብትወዱኛ የሰጠኋችሁን ሕጌንና ቃልን ጠብቁ ብሎ ነገራቸው። ብትወዱኝ ትእዛዜንና ቃልን ሕጌን ጠብቁ አላቸው። እግዚአብሔር አምላክ የተመሰገነ ይሁን። ከዛ በኋላ ለጴጥሮስ ወይም ለአገልጋዩ ለሚያገለግለው ለአገልግሎቱ ለተሰማራ ጌታን ለተከተለው ለጴጥሮስ እንዲህ ብሎ ነገር ለአገልጋዩ ለጴጥሮስ እንዲህ አለው። በጎቼን፣ ግልገሎቼን፣ ጠቦቶቼን አደራ አላቸው። መግባቸው፣ ጠብቃቸው፣ አሰማራቸው አላቸው። ጌታ የተናገረው ይሄንን ነው። ጠብቅ ነው የተባለ፣ መግብ ነው የተባለ፣ አሰማራው ነው ያለ። ይህንን ትእዛዝ ነው ለአገልጋይ የሰጠው ለጴጥሮስ የሰጠው ጌታ ኢየሱስ ክርስቶስ። ስለዚህ ራስን ጠብቅ አላለም እና መግባቸው አለ። ራስን መግብ፣ ራስን መግብ፣ ከሌላ ተቀብለ ራስን መግብ አላለም። ሌላ ደግሞ አሰማራን ያለ ራስን እኔ የማሰማራ አንተን የማሰማራ እኔ ነኝ። አንተ ግን አደራ የሰጠሁን ጠቦቶችን ግልገሎችንና በጎችን አሰማራቸው አለ። ወገኖች አሰማራ ብሎ ሲናገር እንደ ጸጋ ስጦታቸው ለአገልግሎቱ አሰማራ፣ ያገለግሉ ዘንድ ለአገልግሎት አሰማራቸው ብሎ ነው ጌታ ኢየሱስ ክርስቶስ የሚናገረው። ራስን አሰማራ ብሎ ጌታ ኢየሱስ ክርስቶስ ለአገልጋዩ ለጴጥሮስ አልተናገረም። እግዚአብሔር አምላክ የተመሰገነ ይሁን። በምድር ላይ የሚሆነው አንዳንድ ቦታ ተቃራኒ ነው። ጌታ የተናገረው ሌላ፣ እኛ የምንሰራው ሌላ ነው። በማቴዎስ 24 ቁጥር 30 እንዲህ ብሎ ይናገራል የእግዚአብሔር ቃል።
የሰማይ ኃይላት ይናወጣሉ። ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ የሰማይ ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ በሰማይ ይታያል ብሎ ይናገራል። ጌታ ኢየሱስ ክርስቶስ በሰማይ በደመና ውስጥ ሆኖ በክብር ይወጣል፣ በክብር ይመጣል፣ በሰማይ ላይ ይታያል። የወጉት ሁሉ ጠላቶቹም ያዩታል፣ ወዳጆቹም ያዩታል። ለእኛ ጌታ ኢየሱስ ለሚያምኑ ተስፋ ለሚያደርጉ ጌታ ኢየሱስ ክርስቶስ ይመጣላቸዋል እንጂ አይመጣባቸውም። በዚያን ጊዜ በምድር ላይ የምድር ወገኖች ሁሉ ዋይ ዋይ ይላሉ ይጨነቃሉ። ስለ እሱ ይጨነቃሉ። ስለ በደላቸው፣ ስለ ተስፋቸው ይጨነቃሉ። ዋይ ዋይ ይላሉ። ለገደሉትም ሁሉ ጸጸት አለ፣ መከራ አለ። ጌታ ኢየሱስ ክርስቶስ ዳግም ሲመጣ ፍርድ አለ። የሚፈርድበት ጊዜ አለ። ሌሎቹን የሚወስድበት ጊዜ አለ። በሌሎች ላይ የሚፈረድበት ጊዜ ነው በምድር ላይ የሚሆነው እና ከደመና ሲመጣ ያዩታል ይላል። የሚመጣ በደመና ውስጥ ነው። በክብር ደመና ውስጥ ሆኖ ጌታ ይገለጣል። የትንሣኤውን የሚጠባበቁት የእሱን ተስፋ የሚያደርጉት ያመኑት የጌታ ትንሣኤ ጌታ ኢየሱስ ክርስቶስ በውርደት ሞቶ ባረገ ጊዜ ተስፋ እንደቆረጡና እንዳዘኑት የትንሣኤውን እና ምጽአቱን የሚጠብቁት ጌታ ኢየሱስ ክርስቶስ በውርደት ሞቶ በክብር ሲመጣ ግን በደመና ሲመጣ ዳግም ጌታ ኢየሱስ ሲመጣ ደስ ይላቸዋል። በአየር ላይ ይቀበሉታል እና ከእርሱም ጋር በአባቱ ቤት ከእርሱ ጋር ወደ ሰማይ ከእርሱ ጋር በአባቱ ቤት ይኖራሉ። መኖሪያ አዘጋጅላቸዋለሁ። እግዚአብሔር ወደ አዘጋጀው በሰው እጅ ወዳልተሰራው ስፍራ መጥቶ ይወስዳል። ወደ መኖሪያችን ከሱ ዘንድ እንድንሆን ጌታ ይመጣል ወገኖቼ። እና በምድር ላይ ድንጋጤ ይሆናል። ፍርድ ይመጣል ባላመኑት ላይ በምድር ላይ። እንደገና ለአማኞች ላላመኑ ጭንቀት ሲሆን ጌታን አምኖ ላንቀላፉትም ሁሉ በሕይወትም ላሉት ሁሉ ደስታ ይሆናል። ያንቀላፉትም ይነሳሉ፣ ተነስቶ ከጌታ ጋር በአየር ይነጠቃሉ። በራእይ 22 ቁጥር 7 እንዲህ ብሎ ይናገራል የእግዚአብሔር ቃል፣ እነሆ በቶሎ እመጣለሁ። የዚህ መጽሐፍ ትንቢት ወይም የተስፋውን ቃል የሚጠብቁ ብፁዓን ናቸው ብሎ ይናገራል። እነሆ በቶሎ ይመጣለሁ። ድንገት ነው የሚመጣ፣ በቅርብ ነው፣ ሩቅ አይደለም። በቶሎ ነው የሚመጣ። እስከሚመጣ ድረስ የዚህን መጽሐፍ ትንቢት ወይም የተስፋ ቃል የሚጠብቁ ብፁዓን ናቸው ብሎ ይናገራል። የተባረኩ ናቸው። እግዚአብሔር የሰጠው የተስፋ ቃል ተስፋ ቃሉን ላይፈጽም እግዚአብሔር ተስፋ ቃሉን አይሰጥም። ስለዚህ በተስፋ በቶሎ እንደሚመጣ ነግሮናል። ስለዚህ ምን እንድናደርግ ነው የተናገረን? በቶሎ እመጣለሁ። ስለዚህ ተስፋ የተስፋውን ቃል ጠብቁ፣ አትዘነጉ፣ የተዘጋጃችሁ ሁኑ። በድንገት እንደሚመጣ በቅርብ እንደሚሆን ጌታ ተናግሮ አለኝ ብሎ ለጴጥሮስ ተናግሯል። ለዮሐንስም ተናግሯል። ወገኖች የጌታ መምጫ በደጅ ነው። በቶሎ በድንገት ይመጣል። ስለዚህ እግዚአብሔር ቃል የሚያስተምረው ተዘጋጁ ነው። ጌታ ሳይመጣ ራሳችሁን አዘጋጁ፣ ተስተካከሉ ነው እና የተስፋውን ቃል የሰጠውን ቃል ጠብቁ ነው። የሚጠብቁ የተስፋ ቃል የሰጠውትን ተስፋ ቃል የዚህ መጽሐፍ ትንቢት ቃል ወይም የተስፋ ቃል የሚጠብቅ
ብፁዕ ነው ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። በድንገት እንደሚመጣ ነው። ስለዚህ እንድንጠነቀቅ እንድንዘጋጅ ነው እግዚአብሔር ቃል የሚናገረው። ስለዚህ በሌላ ቦታ ደግሞ ለአገልጋዩም እንደተናገረ፣ ለጴጥሮስም ለዮሐንስም እንደተናገረ እንደገና ደግሞ ለፊላደልፊያ ቤተክርስቲያን ተናግሮ ነበረ ጌታ ኢየሱስ ክርስቶስ። ለፊላደልፊያ ቤተክርስቲያን እንዲህ አለ ተናግሮ ነበረ። በራእይ 3 ቁጥር 11 እንዲህ ብሎ ተናግሯል። እነሆ በቶሎ እመጣለሁ፣ ማንም አክሊልህን ወይም ክብርህን፣ ሽልማትን፣ ስጦታን እንዳይወስድብህ ብሎ ይናገራል። ጠብቀው የሰጠውን ክብር፣ ሽልማትህን፣ ስጦታህን ጠብቅ ይላል። የዚህ በጠላትህ እንዳትዘረፍ፣ ተዘርፌ ደግሞ ባዶ ሆኔ እንዳላገኝ በሚመጣበት ጊዜ ባዶ ሆኔ በጠላት አዘርፌ፣ ክብርን አዘርፌ፣ ሽልማትን አዘርፌ፣ ስጦታን አዘርፌ ባዶ ሆኔ እንዳላገኝ ጠብቅ ብሎ ያዘው። የሰጠሁን የያዝከውን በደንብ ጠብቅ፣ በደንብ ያዝ ብሎ እግዚአብሔር ያስጠነቅቃል። ይህንን የሚያስጠነቅቀው ለቤተ ክርስቲያን ነው። እግዚአብሔር ለቤተ ክርስቲያን ብዙ ስጦታዎችን ክብርን እግዚአብሔር ቤተ ክርስቲያንን በምድር ላይ ከፍ አክብሯታል። ሽልማት አላት፣ ስጦታ አላት። ስለዚህ ይህን እግዚአብሔር ስጦታ ወይም ክብር፣ አክሊል፣ ክብር፣ ሽልማት፣ ስጦታ እንዳታስወስድ ይላል። ጠብቅ ብሎ ይናገራል። ጠላት እንዳይዘርፍ። ስለዚህ ከእንቅልፍ የምትመጣበት ሰዓት ነው። በቶሎ ነው የምመጣ። ያዝከውን የሰጠውን ስጦታዬን በደንብ ይዜ በፊቴ ተገኝ። ጠላትን አዘርፌ ስጦታዬን ባዶ ሆነ እንዳላገኝ ተዘጋጅ፣ ተጠንቀቅ ብሎ እግዚአብሔር ያስተምረናል። የሰጠህን ያዝ፣ በደንብ ጠብቀው። ይህ መልእክት ወገኖቼ በዛሬ ያለችውን ቤተ ክርስቲያን በእንቅልፍ ላይ ያለችውን ቤተ ክርስቲያን ከእንቅልፍ ነክታ ጌታ ያለውን ጸጋ ስጦታዋን፣ ክብሯን፣ አክሊሏን፣ ማዕረጓን እንዳታጣ ጌታ በሚመጣበት ጊዜ ባዶ ሆና ጌታ ፊት እንዳትገኝ የእግዚአብሔር ቃል ያስጠነቅቃል። እግዚአብሔር አምላክ ይባረክ። ተባረኩ።